የሊንክድን አካውንት ኖራችሁ እስካሁን ምንም አይነት ኦፖርቹኒቲ ካላገኛችሁበት ፕሮባብሊ አጠቃቀማችሁ የተሳሳተ ነው። ይሄን ነገር ደግሞ እንዴት ሶልቭ ማድረግ እንደምትችሉ በዚህ ቪዲዮ በዲቴል አሳያችኋለሁ። ሊንክድን ላይ ብዙ ኦፖርቹኒቲዎች እንዳሉ እኔ ፐርሰናሊ ምስክር ሆናችኋለሁ። ጀስት ፖስት በማድረግ ብቻ አንድ የኤአይ ስታርታፕ ውስጥ የስራ እድል አግኝቼ ነበረ። እኔም ብቻ አይደለሁም፣ አንድ ጓደኛዬ ደግሞ ጀስት የማርኬቲንግ እንዲሁም የቴክ ኮንተንቶችን ኮንሲስተንትሊ ፖስት ታደርጋለች። ይሄን በማድረጓ አንድ የስራ እድል አግኝታለች። ይሄ ብቻ አይደለም፣ የዘንድሮ ሊንክድን አዋርድ ኢትዮጵያ ላይ እጩ ተወዳዳሪ ናት። እንደውም ቶፕ 3 ውስጥ አለችበት። ተመሳሳይ ፕላትፎርም ነው፣ ግን በጣም ብዙ አይነት ኦፖርቹኒቲዎች አሉበት። ስለዚህ ሊንክድን ከምታስቡት በላይ ብዙ ኦፖርቹኒቲ ያለው ፕላትፎርም ነው። ግን ብዙዎቻችሁ የምትጠቀሙበት መንገድ የተሳሳተ ነው። ግን በዚህ ቪዲዮ ይህን ነገር ሶልቭ እናደርገዋለን። በቅድሚያ ለማታውቁኝ ዳዊት ሰለሞን እባላለሁ። በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ነኝ። በተጨማሪም ዩቲዩብ ላይ የተለያዩ ቫልዩብል የሆኑ ኮንተንቶችን ለወጣቶች ያንግ ለሆኑ ልጆች ይጠቅማሉ ብዬ የማስባቸውን ቪዲዮዎች ሼር አደርጋቸዋለሁ። ቻናል ሰብስክራይብ በማድረግ ፋሚሊ ሆኑ። ኦኬ፣ በቅድሚያ ለምን ሊንክድን አካውንታችሁ ኦፖርቹኒቲ ያመጣላችሁ እንዳልሆነ ልንገራችሁ። እንደምታውቁት ሊንክድን ከሌሎች ፕላትፎርሞች አንፃር ሞር ሲሪየስ የሆነ ኦዲየንስ ነው ያለበት፣ ወይንም ደግሞ እነዚህ የስራ ቀጣሪዎች፣ ድርጅት ያላቸው ሰዎች፣ ኢንተርፕረነሮች ያሉበት ፕላትፎርም ነው። ፕላስ ደግሞ እንደ ሰርች ኢንጂን ነው የሚሰራው ይሄ ፕላትፎርም። እናንተ ፕሮፋይላችሁን በትክክለኛው መንገድ ሴት ካላደረጋችሁ ወይም ካላዘጋጃችሁት ወደ እነዛ ስራ ቀጣሪዎች፣ ወደ ተለያዩ ሰዎች እንድትደርሱ አያደርጋችሁም። ብዙዎቻችሁ ደግሞ የሊንክድን ፕሮፋይላችሁ በትክክለኛው መንገድ የተዘጋጀ አይደለም። ፕላስ ደግሞ ብዙዎቻችሁ ሊንክድን ላይ ፖስት አታደርጉም። በዓለም አቀፍ ደረጃ የሊንክድን ተጠቃሚ ቁጥር ወደ 1 ቢሊዮን አካባቢ ነው። ከዛ ውስጥ 3% ብቻ ነው አክቲቭሊ ፖስት የሚያደርገው። 3% ላይክ በጣም ትንሽ ቁጥር ነው። በኢትዮጵያ ኮንቴክስት ደግሞ ወደ 1.9 ሚሊዮን አካባቢ ተጠቃሚ ነው ያለው። ከዛ ውስጥ እንግዲህ በጣም ጥቂት ሰው ነው ፖስት የሚያደርገው። ትልቅ ጋፕ፣ ትልቅ ኦፖርቹኒቲ ያለበት ፕላትፎርም ነው። አትሊስት በሳምንት አንዴ ፖስት ብታደርጉ ከ97% የሊንክድን ተጠቃሚ የተሻላችሁ ትሆናላችሁ፣ ወይም ደግሞ ብዙ ሰዎች ጋር መድረስ ትችላላችሁ። ወደ ሊንክድን ስትገቡ የምታገኙት ሆም ፔጅ እዚህ ጋር ስክሪኑ ላይ የምትመለከቱትን ይመስላል። አይ ሆፕ ከዚህ በፊት አይታችሁታል ብዬ አስባለሁ። ኔክስት ወደ ፕሮፋይላችን እንሄድና ፊክስ ማድረግ ያለብንን ነገሮች እናያለን። የመጀመሪያው ነገር ስማችን ነው። ላይክ ስማችን ሙሉ ስማችን መሆን አለበት። የኔ አሁን ዳዊት ሰለሞን ላይክ ሙሉ ስሜ ነው። አንዳንዶቻችሁ ይሄ ቅጽል ስም ወይም የሆነ የምትወዱትን ካራክተር ስም ልታደርጉ ትችላላችሁ። ግን ፕሮፌሽናል መምሰል አለባችሁ። ሰዎችን ማየት የሚፈልጉት ሙሉ ስማችሁ ነው። ስለዚህ አሁን ነው ላይክ ሙሉ ስማችሁን አድርጉት። ፕላስ ደግሞ ፕሮፋይል ፎቶአችሁ ነው። ፕሮፋይል ፎቶአችሁ አሪፍ ላይቲንግ ሊኖረው ይገባል። ይሄ ስትሬት ፌስ መሆን አለ፣ ላይክ ቀጥታ ወደ ካሜራው የምትመለከቱበት መሆን አለበት። ይሄ እንደ ቴሌግራም እንደ ኢንስታግራም ከጎን የተነሳ ምናምን አይነት ፎቶ ከሆነ ላይክ አሁን ነው አጥፉት። ላይክ ፕሮፌሽናል አይደለም። እሱን ነገር ፊክስ አድርጉት። ስማችሁንና ፕሮፋይላችሁ ፊክስ ካደረጋችሁ በኋላ ቀጣዩ ስቴፕ ደግሞ ሄድላይናችሁን ፊክስ ማድረግ ነው። ሄድላይን የምንለው ከስሜ በታች ያለው እዚህ ጋር ያለው ቴክስት ነው። ኮንተንት ክሬተር ምናምን የሚለው ማለት ነው። እዚህ ጋር የምትሰሩትን ስራ ምናምን ኤክስፕረስ የምታደርጉበት ቦታ ነው። እንደ ሰርች ኢንጂንም የሚጠቅማችሁ እዚህ ጋር የምትጽፉት ነገር ነው። አንዳንዶቻችሁ አሁን ለምሳሌ ተማሪ ከሆናችሁ ስቱደንት አት አዲስ አበባ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ ምናምን ብላችሁ ነው የምትጽፉት። ይሄ ደግሞ ለሚመለከተው ሰው ላይክ ማንም ኬር አያደርግም። አዲስ አበባ ዩኒቨርሲቲ ብትማሩ፣ ሐዋሳ ብትማሩ ላይክ ማንም ኬር አያደርግም። ይልቁንስ የምትሰሩት ስራ ካለ አትሊስት የምትማሩበት ዲፓርትመንት የምትሰሩት ነገር ካለ እሱ ጋር የተያያዘ ነገር እዚህ ጋር ብታስቀምጡት ታሪፍ ነው። ለምሳሌ አሁን እኔ እዚህ ጋር የጻፍኩት ኮንተንት ክሬተር ኤንድ ዩቲዩበር ፕላስ ደግሞ የመሰራባቸውን ቶፒኮች ጽፌያለሁ። ማይንድ ሴት፣ ፕሮዳክቲቪቲ፣ ሳይድ ሀስል እነዚህ ነገሮች ጽፌያለሁ። እንዲሁም የምሰራው ሌላ ሰርቪስ ደግሞ ሶሻል ሚዲያ ማኔጅመንት ነው። እሱንም ከጎን አስቀምጫለሁ። ሄድላይናችን ላይ የምንሰራውን ነገር አጠር አድርገን ብንጽፍ ተመራጭ ይሆናል። ምክንያቱም ሰዎች ቅድሚያ የሚመለከቱት እኛንም ኮኔክት አድርገው በኋላ ላይ የሚያናግሩን እሱን ተመልክተው ስለሆነ በቅድሚያ እሱን ነገር ፊክስ አድርጉት። ሌላኛው ነገር ደግሞ ባነር ኢሜጅ ነው። ባነር ኢሜጅ ግዴታ አይደለም፣ ግን ቢኖራችሁ አሪፍ ነው። እዚህ ጋር አሁን ፎቶ ያለ፣ ስም ያለ እንዲሁም የምሰራውን ነገር አጠር አድርጌ ጽፌዋለሁ። እንደዚህ አድርጋችሁ ባነር ኢሜጅን ብታዘጋጁ አሪፍ ነው። ይሄን ቤዚክሊ ካንቫም ላይ መስራት የምትችሉ ነገር ነው። ፕሮፋይል ፎቶአችሁን ደግሞ ማግኘት የማትችሉ ከሆነ ወይንም ደግሞ ይሄ በስርዓት መነሳት የማይመቻችሁ ከሆነ በኤአይ መስራት ትችላላችሁ። ይሄን ለማድረግ የሚጠቅሟችሁ ብዙ አይነት ፕሮምፕቶች አሉ። እነሱን አክሰስ ማድረግ የምትፈልጉ ከሆነ የቴሌግራም ኮሚኒቲ ላይ የምለቅላችሁ ይሆናል። ሊንኩ ታች ዲስክሪፕሽን ላይ ያለ፣ ቼክ አድርጉት። እነዚህ ነገሮች ፊክስ አድርጉ። በመቀጠል ደግሞ አባውት ሴክሽን የሚባል አለ። አባውት ሴክሽን ላይ በደንብ ራሳችሁን ኢንትሮዲዩስ የምታደርጉበት ፓርት ነው። ከላይ አሁን ሮሎቻችሁን ጽፋችኋላ፣ ከታች ደግሞ በደንብ ኢንዲቴል ትገልጹ ታሪፍ ነው። እዚህ ጋር አሁን የኔን አባውት ሴክሽን ስትመለከቱት I am ዳዊት ሰለሞን a content creator, YouTuber, social media manager based in አዲስ አበባ ኢትዮጵያ። ያለውበትን ሎኬሽን ኤክስፕረስ አድርጌዋለሁ። ዘን የምትሰሩትን ስራ በደንብ
ፈርዘር ብታብራሩ ታሪፍ ነው አባውት ሴክሽን ላይ፣ ምክንያቱም ሰፊ ቦታ ያለበት ነው፣ እንድትጽፉ የተዘጋጀ ቦታ ነው። ሶ ኦን ዩቲዩብ እንደዚህ አይነት ኮንተንቶች ክሬት አደርጋለሁ። ለሶሻል ሚዲያ ማናጀር ደግሞ ለስሞል ቢዝነሶች ሶሻል ሚዲያቸው ማኔጅ አደርጋለሁ፣ ኮንተንት አዘጋጃለሁ። እንደዚህ ብላችሁ ጽፋላችሁ። ሶ ከታች ሊንኮችን የምታስቀምጡ ትችላላችሁ፣ እንደፈለጋችሁ ታደርጉታላችሁ። ፕላስ ደግሞ ከሱ ስር ስኪሎቻችሁንም ማስቀመጥ ትችላላችሁ። ላይክ አሁን ሶሻል ሚዲያ ማኔጀር ከሆናችሁ እኔ ለሚቀርበኝ ነገር ነው የምነግራችሁ። ሶሻል ሚዲያ ማኔጀር ከሆናችሁ በሱ ውስጥ ብዙ አይነት ስኪሎች አሉ። ኮንተንት ስትራቴጂ ማውጣት፣ ኮንተንት ማዘጋጀት መቻል፣ ይሄ ሶሻል ሚዲያ አልጎሪዝም መረዳት፣ እነዚህ ስኪሎች ናቸው። ሶ ቶፕ ስኪሎች ላይ እነዚህ ነገሮች ብታስቀምጡ አሪፍ ነው። ምክንያቱም ለሰርች ኢንጂንም በኋላም ላይ ይጠቅማቸዋል። ሶ እነዚህ ነገሮች ፊክስ አድርጉ። የኔ አሁን ሶሻል ሚዲያ ኮንተንት ክሬሽን፣ ዩቲዩብ ማርኬቲንግ፣ ኮንተንት ስትራቴጂ፣ ስቶሪ ቴሊንግ እነዚህ ነገሮች ናቸው ቶፕ ስኪሎች። ሶ በዚህ መልኩ ያሏቸውን ስኪሎች በማንኛውም ዘርፍ በሶፍትዌርም ቢሆን ሌላም ያላችሁበት ነገር ካለ እሱን ነገር እዚህ ጋር ብታስቀምጡት አሪፍ ነው። ቀጣዩ ፓርት ደግሞ የኤክስፒሪየንስ የሚለው ሴክሽን ነው። እዚህ ጋር ያላችሁን ኤክስፒሪየንስ ለምሳሌ ስራ ሰርታችሁ ቢሆን የሆነ ፕሮግራም ላይ ተሳትፋችሁ ቢሆን እዚህ ጋር ኤክስፒሪየንስ ሴክሽን ላይ ብታስቀምጡት አሪፍ ነው። ምክንያቱም ሰዎች ከዚህ በፊት ኤክስፒሪየንስ አለው ወይ የሚለውን ነገር ስለሚመለከቱ ማለት ነው። ለምሳሌ አሁን እኔ በማርኬቲንግ የምሰራበትን እዚህ ጋር አስቀምጫለሁኝ። ከስር ደግሞ ዩቲዩብ ቻናል ላይ እንደምሰራ እንደ ኤክስፒሪየንስ አስቀምጫለሁኝ። እናንተም አትሊስት ገና ተማሪ ሆናችሁ ምንም የሰራችሁ ስራ ከሌለ የተሳተፋችሁባቸውን ላለፉት 2 ዓመታት እስቲ ለማስታወስ ሞክሩ። የሆኑ ፕሮጀክቶች፣ የሆኑ ቮለንተሪንግ አክቲቪቲዎች ሊኖሩ ይችላሉ። ሶ እነሱ ነገር አስቡና እዚህ ጋር ኤክስፒሪየንስ ሴክሽን ላይ ታስቀምጣላችሁ። ዘን ለምን ያህል ጊዜ ያንን ነገር እንደሰራችሁት፣ ለምሳሌ እዚህ ጋር አሁን ከሴፕቴምበር እስከ አሁን ድረስ ነው የሚለው የኔ። ሶ ለምን ያህል ጊዜ እንደሆነ ጽፌዋለሁ ማለት ነው። እናንተም ይሄን ነገር አስቀምጡት። ላይክ ለ1 ወር ከሆነ ለ2 ወር ለአመት የቆያችሁበት ነገር ከሆነ እዚህ ኤክስፒሪየንስ ሴክሽን ላይ ብታስቀምጡት አሪፍ ነው። ምክንያቱም ለሰርች ኢንጂን ይጠቅማል። ሰዎችም ደግሞ ያንን ተመልክተው አፕሮች ሊያደርጓችሁ ይችላሉ። ሶ እንደዚህ አድርጋችሁ ኤክስፒሪየንስ ሴክሽናችሁንም ፊክስ እንድታደርጉ ተፈልጋለሁ። ፕላስ የሰራችሁትንም ነገር አብራሩት። እዚህ ጋር አሁን ዲስክሪፕሽን አለው የራሱ፣ በደንብ አብራርታችሁ ያንን የሰራችሁትን ነገር አስቀምጡ። ቀጣዩ ሴክሽን ደግሞ የኤጁኬሽን ሴክሽን ነው። እዚህኛው ላይ የተማራችሁበት ተቋም ሃይ ስኩል ሊሆን ይችላል፣ ኮሌጆች፣ ዩኒቨርሲቲ ሊሆን ይችላል። እነዚህ ነገሮች የምታስቀምጡበት ፓርት ነው። እኔ አሁን ያለሁበትን ዩኒቨርሲቲ አስቀምጫለሁ፣ ወይም በምን ትምህርት እንደምማር መካኒካል ኢንጂነሪንግ ብዬ ከስራ አስቀምጫለሁ። ፕላስ ደግሞ ሃይ ስኩል የተማርኩበትን ትምህርት ቤት አስቀምጫለሁ። እንዲሁም እዛ ተቋም ላይ የሰራችኋቸው ስራዎች የነበሯቸው ስኪሎች ካሉ ብታስቀምጧቸው አሪፍ ነው። ለምሳሌ ፕሮጀክቶችን ማኔጅ የምታደርጉ ከነበረ፣ ፕሮግራሞችን ሊድ የምታደርጉ ከነበረ እነዚህ ነገሮች ብታስቀምጧቸው አሪፍ ነው። በመቀጠል ደግሞ የላይሰንስ እንዲሁም ሰርቲፊኬሽን ፓርት አለ። እዚህ ጋር ያገኛችኋቸው ላይሰንሶች ወይም ሰርቲፊኬቶች ካሉ አስቀምጧቸው። አይኖ ብዙ ሊኖሩ ይችላሉ፣ እኔም ፐርሰናሊ ብዙ አሉ፣ ግን ያስቀመጥኳቸው ሬሌቨንት የሆኑትን ብቻ ነው። ሬሌቨንት ስንል ምን ማለት ነው? ከላይ ሄድላይናችን ላይ ያስቀመጥናቸው ነገሮች አሉ እሰራለሁ ብለን ማለት ነው። እነሱ ጋር ማች ቢያደርጉ አሪፍ ነው፣ ቢመሳሰሉ ወይም እነሱን ሰፖርት የሚያደርጉ ቢሆኑ አሪፍ ነው። እኔ አሁን እዚህ ጋር ሶሻል ሚዲያ ማኔጅመንት እና ኮንተንት ክሬሽን ነው ያልኩት። ስለዚህ በዚህ ቶፒክ ላይ ያገኟቸውን ሰርቲፊኬቶች ብቻ ነው ያስቀመጥኩት። ሌሎቹንም ማስቀመጥ ትችላላችሁ፣ ግን ያን ያክል ኢምፓክት ላይ ኖሮ ይችላል። ሞር ለዛ ለምትፈልጉት ስራ የሚጠቅሙ ሰርቲፊኬቶች የምታስቀምጡ አሪፍ ነው። ሶ እንደዚህ አድርጋችሁ ፕላስ ደግሞ ሊንክ ካለው ላይክ ኦንላይን ሰርቲፊኬት ከሆነ ሊንክ ይኖራል ብዬ አስባለሁ። ሶ ያንን ሊንክ እዚህ ጋር ብታስቀምጡት ሞር ክሬዲብል እንድትሆኑ ታማኝ እንድትሆኑ ያደርጋችኋል። ሶ በዚህ መልኩ ፕሮፋይላችሁን ኦፕቲማይዝ ካደረጋችሁ ቀጣዩ ስቴፕ የሚሆነው ኮኔክት ማድረግ ነው። ላይክ የምትፈልጉት ሰው ጋር ኮኔክት ማድረግ ትችላላችሁ። እንደዛ ሲሆን ሰዎችም እናንተ ጋር ኮኔክት ለማድረግ ፎሎ ባክ ለማድረግ ያን ያክል አይቸገሩም ማለት ነው። እንደውም ኮንቨርሴሽኑን ላይ ሊፈጥሩ ይችላሉ። ግን ስቲል ብዙዎቻችሁ የምትሰሩት ሚስቴክ ብዬ የማስበው ያገኛችሁ ሰው ጋር ኮኔክት ልታደርጉ ትችላላችሁ። እንደውም አንድ የማውቃት ልጅ አለች፣ ጀስት ሆም ፔጇ ላይ የመጣው ሁሉም ሰው ጋር ነው ኮኔክት የምታደርገው። ይሄ ደግሞ ምንም ቫሉ አይጨምርላችሁም ባይዘው። ምክንያቱም ኮኔክት የምታደርጉት ሰው ሬሌቫንት መሆን መቻል አለበት። ለእናንተም ሊጠቅም ይገባል ያ ሰው፣ እናንተም ልትጠቅሙት ይገባል፣ ቫሉ ልትሰጡት ይገባል። ሶ ያገኛችሁ ሰው ጋር ከተለያየ ኢንዱስትሪ ዝም ብላችሁ ኮኔክት ማድረጉ ያን ያክል ላይ ጠቀማችሁ ይችላል። እቺ የኮኔክሽኗን ቁጥር ብቻ ነው የሚጨምርላችሁ 100 200 የሚለውን ብቻ እንጂ አክቹዋል ቫሉ አያመጣላችሁም። ስለዚህ ኮኔክት ስታደርጉ ከእናንተ ጋር የሚሄድ ኢነርጂውን ላይክ ኢንተረስቱ ማች የሚያደርግ ሰው ቢሆን አሪፍ ነው ብዬ አስባለሁ። ሌላው ደግሞ ኮኔክት ስታደርጉ ጀስት ኮኔክት ብቻ ሳይሆን ሜሴጅም ለመላክ ሞክሩ። ላይክ ኖርማል ሜሴጅ የምትሰራውን ስራ አፕሪሺየት አደርጋለሁ ኦንላይን አይቼ ነበረ ምናምን ብላችሁ ስለራሳችሁ ማጠር ያለ ዲስክሪፕሽን ጨምራችሁ ብትልኩ አሪፍ ይሆናል። ያ ሰው ከኮኔክሽን ባለፈ ኮንቨርሴሽንም ሊኖረው ይችላል እናንተ ጋር። ሶ በዚህ መልኩ ኮኔክት ብታደርጉ አሪፍ ነው ብዬ አስባለሁ። ስለዚህ ኮኔክት ለማድረግ ደግሞ እዚሁ ማይ ኔትወርክ የሚለው ላይ ብትገቡ ከእናንተ ኢንተረስት ጋር የሚሄዱ ሰዎችን ያመጣላችኋል። ላይክ ብዙ አይነት ሰዎችን ማለት ነው። ለምሳሌ እዚህ ጋር አሁን
አዲስ አበባ ዩኒቨርሲቲ እንደምማር ያውቃል። ላይክ ሊንክድኢን ሰርች ኢንጂን ያልኳችሁ ለዛ ነው። አዲስ አበባ ዩኒቨርሲቲ እንደምማር ስለጻፍኩለት ከዚህ በፊት አዲስ አበባ ዩኒቨርሲቲ የተማሩ ወይም ከረንትሊ እየተማሩ እየሰሩ ያሉ ሰዎች ካሉ እዚህ ጋር ያመጣልኛል። እነዚህ አሁን እዚህ ጋር የምትመለከቷቸው ሁሉም አዲስ አበባ ዩኒቨርሲቲ ውስጥ ያሉ ወይም የተማሩ ሰዎች ናቸው። ሶ እነሱ ጋር ኮኔክት ማድረግ እችላለሁኝ። ፕላስ ደግሞ ከሬሰንትሊ ከሰሯቸው አክቲቪቲዎች ተነስቶ የተለያዩ ሰዎችን ሪኮመንድ ያደርገኛል እዚህ ጋር እንደምትመለከቱት ማለት ነው። ፕላስ ደግሞ ኤክስትራ ሰጀሽኖችም ከራሱ ጨምሮ ይሰጠናል። ሶ በዚህ መልኩ ሰዎች ጋር ኮኔክት ማድረግ ትችላላችሁ። ሶ ቤዚክሊ ሊንክድኢን እንደ ሰርች ኢንጂን ያልኳችሁ ለዚህ ነው። ከናንተ ከጻፋችሁለት ሄድላይናችሁ ላይ አባውት ሴክሽናችሁ ላይ ከጻፋችሁ ነገር በመነሳት ለናንተ ሬሌቫንት የሆኑ ሰዎችን ያመጣል። ይሄ ብቻ አይደለም፣ የስራ ሪኮሜንዴሽንም ያመጣላችኋል ከጻፋችሁለት ሮል በመነሳት። እዚህ ጋር አሁን ጆብስ የምትል ሴክሽን አለች። እሷ ላይ አሁን የተለያዩ የስራ ታይፖች ለኔ አሁን የሚያመጣልኝ ከሶሻል ሚዲያ ማርኬቲንግ እንዲሁም ከኮንተንት ክሬሽን ጋር የተያያዙ ስራዎችን ነው። እዚህ ጋር አሁን ብትመለከቱ 3 ቶፕ ለኔ ፊት የሚያደርጉ ስራዎችን አንጥቶልኛል። ሶ እነዚህን አፕላይ ማድረግ እችላለሁ። ፕላስ ስክሮል እያደረግን መሄድ እንችላለን። ታይፑላ ላይክ በካታጎሪ ከፍሎም ያመጣልኛል። ሪሞት የሆነ ስራ፣ ስሞል ቢዝነሶች ካሉ እንደዚህ አድርጎ ከፍሎ ያመጣልኛል። ሶ ሞር ፕሮፋይላችሁን ኦፕቲማይዝ ባደረጋችሁ ቁጥር ለሰዎች ተደራሽ እንድትሆኑ ሰርች ኢንጂኑም ለእናንተን ፑሽ እንዲያደርጋችሁ ታደርጋላችሁ። ሌላው ደግሞ ብታደርጉት ሪኮመንድ የማደርጋችሁ ኮንተንት ፖስት ማድረግ ነው። ምክንያቱም ቅድም እንደነገርኳችሁ ወደ 3% የሚጠጋው የሊንክድኢን ተጠቃሚ ነው አክቲቭሊ ፖስት የሚያደርገው። ሲጀመርም የፕላትፎርሙ ተጠቃሚ በጣም ትንሽ ነው። ከዛ ላይ ደግሞ ፖስት የሚያደርገው ትንሽ ቁጥር ነው። ሶ እናንተ ፖስት ብታደርጉ አትሊስት በሳምንት አንዴ ፖስት ብታደርጉ ብዙ ሰዎች ጋር ትደርሳላችሁ። ሲጀመር አልጎሪዝሙን በደንብ ፑሽ ያደርጋቸዋል። ስለዚህ ፖስት ብታደርጉ አሪፍ ነው ብዬ አስባለሁኝ። ምን ፖስት ላድርግ ካላችሁ ደግሞ ያን ያክል ኦብሰስድ መሆን አይጠበቅባችሁም። የሆነ የሰራችሁት ሚስቴክ ካለና ከዛ ሚስቴክ የተማራችሁትን ነገር አሁን ላይ ለርን እያደረጋችሁት ያላችሁት ስኪል ካለ ስለሱ ልታወሩ ትችላላችሁ። ኦንላይን የተመለከታችሁት የታዘባችሁት ነገር ካለ ስለዛ ነገር ሼር ልታደርጉ ትችላላችሁ። በዛ ላይ ደግሞ የሌሎች ሰዎችም ፖስቶች ላይ እየገባችሁ ኮመንት ብታደርጉ፣ ሪያክት ብታደርጉ፣ እነዚህ ኢንጌጅ ብታደርጉ ሞር አልጎሪዝሙ የሊንክድኢን አልጎሪዝም እናንተንም ፑሽ እንዲያደርጋችሁ እየገፋፋችሁት ነው ማለት ነው። ሶ ኮንተንት ብትሰሩ አሪፍ ነው ብዬ አስባለሁ። ምክንያቱም ብዙ ሰዎች ጋር፣ ብዙ የድርጅት ባለቤቶች ጋር፣ ብዙ ኢንተርፕረነሮች ጋር እንድትደርሱ ይረዳቸዋል። ፕላስ ደግሞ ለሊንክድኢን የሚሆኑ የተለያዩ የኮንተንት አይዲያዎችን የምትፈልጉ ከሆነ በፒዲኤፍ መልክ አዘጋጅቼ የቴሌግራም ኮሚኒቲ ላይ የምለቅላችሁ ይሆናል። ሊንኩ ዲስክሪፕሽን ላይ ያለ ቼክ ማድረግ ትችላላችሁ። ሶ እስካሁን ባየነው መልኩ ሊንክድኢን አካውንታችሁን የምታስተካክሉት ከሆነ የተሻሉ ሪዛልቶችን ታገኛላችሁ ብዬ አስባለሁኝ። ስለዚህ ቲክቶክ ላይ፣ ኢንስታግራም ላይ ስክሮል ከማድረግ ይልቅ ሊንክድኢን ላይ ፎከስ አድርጋችሁ ብትሰሩ የተሻሉ ሪዛልቶችን ታገኛላችሁ ብዬ አምናለሁኝ። ይሄ ቪዲዮ ከጠቀማችሁ ባለ ብሎ ነው ካገኛችሁት ላይክ ማድረግ እንዳይረሳ። በቀጣይ እንድሰራላችሁ የምትፈልጉ ቪዲዮ ካለ ደግሞ ኮመንት ሴክሽን ላይ አሳውቁኝ። ባባይ